ከሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ደብረ ማርቆስ ከተማ ላይ በአንደኛው ሻይ ቤት አልጋነሽ መስፍንና አዝመራ መሐሪ አብረው ይሰራሉ። በሻይ ቤት የተመሰረተው ጓደኝነት ጠብቆ ከስራ ሰዓት ውጪም አብረው ማሳለፍ መጫወት አዘወተሩ። 6 ወር ሳይሞላቸው የ6 ዓመት ወዳጃሞች መሰሉ። ልብስ መቀያየር፣ አብሮ መብላት መጫወቱንም አደሩት። ከለታት በአንደኛው ቀን ግን በመካከላቸው ሰይጣን ገባ። ታምራት ሲሳይ እነሱ ከሚሰሩበት ሻይ ቤት እግር ጥሎት ይገባል። ተረኛ ከነበረችው አዝመራ መሐሪ ጋርም በመስተንግዶ ሰበብ ጨዋታ ይጀምራሉ። ሞቅ ያደረጉት የመጀመሪያው ቀን ጭውውት ታምራትን በየዕለቱ ያመላልሰው ገባ። ቆይቶም ከአዝመራ ጋር የፍቅር ጓደኛ ሆነም። የሷም ደስታ እኩል መሰለ። የተፈጠረውን የሆነውን ለጓደኛው አልጋነሽ መስፍን ነገረች። ባትነግሪኝም ሁሉም እያወራ እኮ ነው ጓዴ አለቻት። ሰውየው ከስራ በኋላ ከሴቶቹ ጋር አብሮ እየሄደ የቀንም የምሽትም ሸኝም ጓደኛም ሆነም። መቼም በፍቅረኛሞች መካከል ጠባይ ቀሬ ነውና አዲሶቹ ፍቅረኛሞች ይጋጫሉ። አልጋነሽም እንደ ጓደኝነቷ አስታራቂውን ለማስማማት ጣረች። ይህ ግን በአዝመራ አልተወደደም። እናም አዝመራ ጓደኛዋን አኮረፈች። ዓይንሽን ላፈር አለቻት። ኧረ ደስ አይልም ብትባል ሞቼ እገኛለሁ፣ ይችን ካዲ ማየት አልፈልግም አለች አዝመራም። ይለይላት ያለችው አልጋነሽም ከታምራት ጋር ወጣ ገባ በዛች። አልጋነሽ እያስተናገደች ሳለ የታዘዘችውን ልታመጣ ከአንደኛው ክፍል ስትገባ ቀድማም ተዘጋጅታ ተጠብቃት የነበረችው አዝመራ የፈላሽ አይደፋችባት። አልጋነሽ በደረሰባት አደጋ ባሰማችው ጩኸት ተረባርበው ጓደኞቿ ወደ ሆስፒታል ወሰዷት። ከመቁሰል በቀር የከፋ አደጋ አልደረሰባትም አለ ፖሊስ። የደብረ ማርቆስ ከተማ አስተዳደር ፍርድ ቤትም በቅናት መንፈስ ተነሳስታ ፍቅረኛዬን ነጠቀችኝ ብላ ሴት ጓደኛዋ ላይ የፈላሽ አይደፋቸዋን አዝመራን 2 ዓመት ከ6 ወር እንድትቀጣ ወስኖባታል። ተጎጂዋ ጓደኛዬ ተሳስታለች፣ እኔ እሷ እንድትታረቅ ነበረም፣ እሷ ግን አልገባትም፣ ግን የፈለኩትን ማድረግ መብቴ ነው ብላለች። ሰኔ 20 ቀን 2012 ዓ.ም ምሽት አካባቢ በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 1 ጆሞ 1 ተብሎ በሚጠራው አካባቢ የተፈጠረ ወንጀል ነው ይላል ቀጣዩ የፖሊስ የወንጀል ወሬም። በፖሊስ የምርመራ መዝገብ ላይ የሰፈረው ማስረጃ እንደሚያብራራው ከሆነ በኦሮሚያ ዩኒቨርሲቲ በጤና ሳይንስ መመረቁን በሶማሌ ክልል ጤና ጣቢያም ተመድቦ እየሰራ በክልሉ በተፈጠረው አለመረጋጋት ስራውን ትቶ ወደ አዲስ አበባ በመምጣት ከእህትና ከእናቱ ጋር በመኖር ላይ እንደነበረ በሕይወት ታሪኩ ላይ ገልጿል። ጥፋተኛ ነው ብሎ ፍርድ ቤት ያቆመውን ወንጀለኛ በጆሞ 1 ኮንዶሚኒየም የቤት ቁጥር 7719 ውስጥ ከእህቱና ከእናቱ ጋር የሚኖር ቢሆንም የዛለት ቤት ውስጥ እርሱ ብቻ ነበር ይላል የፖሊስ መዝገብ። የራስ ሰዓት በመሆኑ ራት በልቶ ወደ መኝታው ሲያመራ በጉርብትና ይኖር ከነበረው ግለሰብ ቤት ከፍ ባለ ድምፅ ሙዚቃ ይከፈታል። ይሄኔ ካልጋው ላይ ይነሳና ዝም ብሎ ቁጭ ይላል። ተከሳሹ እንደሚናገረው ከሆነ እኔ አልጋዬ ላይ ቁጭ ብልም ጎረቤታችን ግን በእንግሊዝኛና በአማርኛ ይሳደብ ጀመረም። በእርግጥ የሚሳደበው ስም እየጠራ አይደለም፣ ቢሆንም ግን ይሰድበው የነበረው እኔን ነው። ስለዚህ ለምግብ ዝግጅት መገልገያ የተቀመጠው ስለታማ ቢላዋ በጃኬቴ ውስጥ ደብቄ በመያዝ ወደ ሟች ቤት አመራው ይላል። ተከሳሹ በሩን ያንኳኳል። ጎረቤት ማን ነው ይላል። እኔ ነኝ የሚል ምላሽም በሩን ያንኳኳው ሰው ይሰጣል። በሩ ሲከፈት የሙዚቃው ድምፅ እየረበሸኝ በመሆኑ ዝጋልኝ ይለዋል። በቤቴ ምን አገባክ አተካሮም ይገጥማሉ። በሁለቱ ጎረቤታሞች መሃል ሙዚቃውን ዝጋ አልዘጋም በሚል ንትርክ ይፈጠራል። ንትርኩ ወደ መሰዳደብ ከዛም ለድብድብ ወደ መጋበዝ ያመራል። ይህኔ ተከሳሹ ደብቆት የያዘውን ቢላዋ በማውጣት የግራ ጎኑ ላይ ደጋግሞ ይወጋል። ከጎረቤታምነት ወደ ገዳይና ሟችነት የተቀያየሩበት አጋጣሚ በፖሊስ መዝገብ ላይ
ይሄን ሰፍሯል። እጁ በሰውደም የተጨማለቀው ተከሳሽ የፖሊስን አድራሻ ጠይቆ ሰው ገድያለሁ በማለት እጁን ይሰጣል። ምሽት 5:40 ገደማ የዕለቱ ተረኛ ምርማሪና የወንጀል ቴክኒክ ፎቶ ባለሙያ በስፍራው ተገኝተው የወንጀል ስፍራውን ምርመራ አጠናቀው አስክሬኑን ለምርመራ ወደ ሆስፒታል ወስደውታል። የፌዴራሉ ከፍተኛ ፍርድ ቤት ጥፋተኛ የተባለውን ይሄን ግለሰብ ጉዳዩን ሲመለከት ቆይቶ በሙዚቃ ረበሽከኝ ብሎ ጎረቤቱን በመግደሉ ጥፋተኛ ነህ ካለው በኋላ በ11 ዓመት ጽኑ እስራት ታስሮ እንዲታረም ወስኖበታል። በአዲስ አበባ ከተማ እየተዘዋወረ በየመጠጥ ቤቱ ከሚገኙ ሴቶች ከወርቅ የተሰሩ ልዩ ልዩ ጌጣጌጦችና ሰዓት ይወስዳል የተባለው ፍቃዱ መስፍን ተበጀ ተያዘም። ተከሳሹ ከማያውቃቸው ሴቶች ላይ የአንገት የጣትና የእጅ አምባር ወርቆችን እንዲሁም ሰዓት እያወለቀ በሚወስድበት ጊዜ የማይታወቅበት መሆኑን በከሳሽነት ከፖሊስ ጣቢያ የቀረቡ ሴቶች ለፖሊስ ተናግረዋል። ሴቶች እንደሚሉት በመጀመሪያ ከተከሳሹ ጋር ተዋወቁ፣ ቀጥሎ ቢራ ተጋበዙ። ከዛ በኋላ የሚሆነውና የሆነውን ግን ከ3 ሰዓት ቆይታ በኋላ ሰውየው ወዴት እንደሄደና ምን እንዳደረገ እንኳን ሳያውቁ አካባቢያቸውን ያውቃሉ። ሴቶቹ ሲናገሩ ፍቃዱ መስፍንን በቁመናውና በሁኔታው በቀላሉ እኛ ሊማርክ የሚችል ስብዕና አለው ብሏል። ሴቶቹም አፍዟ ደንግዞ ንብረታችንን ይወስዳል የሚል ጥርጣሬ ፈጽሞ አልነበረንም ብለዋል። በዚህ አይነት ተታለናል ብለው ለጊዜው ከፖሊስ ጣቢያ ቀርበው ያመለከቱት ወይዘሮ ብርቱካን ተክሌና ወይዘሮ አስራት ታደሰ ናቸው። የተከሳሹ የመጀመሪያ ታሪክ የሚጀምረው ጥር 4 ነው። ከወይዘሮ ብርቱካን ተክሌ ጋር ይተዋወቃል። ለራሱ ቢራ አዞ ለወይዘሮ ብርቱካን ደግሞ ለስላሳ ይጋብዛል። ሲጫወቱ እስከ ምሽት 12 ሰዓት ድረስ ይቆያሉ። ከዚያም ግምቱ 1080 ብር የሆነ አንድ የእጅ ሰዓትና 16 ግራም የሚመዝን የጣት ወረቀት ከነማፈኛው ከእጃቸው ላይ አውልቆ ወዴት እንደሄደ ሳይታወቅ ይጠፋል። አመልካቿ ከግማሽ ሰዓት በኋላ ሰዓት ለማየት እጃቸውን ቢዳብሱ ሰዓቱም የለም፣ ወርቁም ከጣታቸው ላይ ተወስዷል። ባሉበት ቦታ ሆኖ ሪታቸውን አቀለጡ። አጠገባቸው ማንም የለም። ኡቤሉ ቢጮው ቢነሱ ቢወድቁ በግሮሰሪው ባሉ ሰዎች ከመከበብ ምንም አላተረፉም። ኋላ ላይ ወደ ፖሊስ ጣቢያ እንዲሄዱ ተመክረው ወደ ጣቢያ ያመራሉ። እዛም የሆኑትን ተናግረው ይሄዳሉ። በማግስቱ ጥር 5 ደግሞ ተከሳሹ ምዕራብ ሆቴል እየተባለ ከሚጠራ ቡና ቤት ውስጥ ከምትሰራው ከወይዘሮ አስራት ታደሰ ላይም በተመሳሳይ ዘዴ ለስላሳ መጠጥ ጋብዟት ሲጫወቱ ከቆዩ በኋላ 19 ግራም የሚመዝን ከወርቅ የተሰራ የእጅ ካቴና አውልቆ ይወስድባታል። ተከሳሹ ወርቅና ሰዓት እየተቀበለ በመሰለ ዋጋ ለሚገዛው ለተቀባዩ አሁን በሁለተኛ ተከሳሽነት ላይ ለቀረበው ለአብደላ ከድር ቤኛ ሽጦ በገንዘቡ ባሻው መዝናኛ ቤት ሄዶ ሲፈነጠዝ ነው ፖሊስ የያዘው። ፍቃዱ በመጀመሪያ የወሰደውን ወርቅና ሰዓት የሸጠው በ500 ብር ሲሆን ከሁለተኛው ተከሳሽ ላይ የወሰደውን ወርቅ ደግሞ በ400 ብር ነው የሸጠው። ፍቃዱ ከሴቶች ላይ ወርቅና ሰዓትን እንዴት መውሰድ እንደሚችል ሲያስረዳ ሴቶቹን ስደባበሳቸው ራሳቸውን እስከ መርሳት ስለሚደርሱ ምን እንደሚወሰድባቸውና ምን እንደሚደረግባቸው ፈጽመው ሊያውቁ አይችሉም። በዚህ አይነት ዘዴ ለመጠቀም ገና መሞከሬ ነው እንጂ ቀደም ብዬ ሌላ የዚህ አይነት ተግባር አልፈጸምኩም። ይህን ያደረኩትም በማውቀው ድግምት በመጠቀም ነው። ሆኖም ወደፊት ፈጽሞ አልሰራበትም በማለት ለፖሊስ ገልጿል። ቤተሰቦቼ ጎንደር ከተማ ይኖራሉ የሚለው ፍቃዱ ትምህርቱን እስከ 10ኛ ክፍል መማሩንም ገልጿል። በቅርቡ ስራ ፍለጋ ወደ አዲስ አበባ ቢመጣም ስራ ሊያገኝ ባለመቻሉ ይህን ስራ ልሰራ ችያለሁም ብሏል። የሁሉ ሲሆን ፖሊሱ ይህን ሰው ብቻዬን አላናግረውም መርማሪዎች ባሉበት ነው ብሎ እየፈራ እየተባ ነው ምርመራውን ሲያደርግ የቆየው። ዳኛውም ቢሆኑ እዚህ ሰው ላይ ውሳኔ ለመወሰን ጊዜ አላጠፉም። 1 ዓመት ከ6 ወር እስር ቤት እንዲቆይ ወስነውበታል። ከወራሾች ገንዘብ ለማግኘት አስቦ ከዚህ ዓለም በሞት የተለዩትን የአንድ ሰው ፊርማ አስመስለው በመፈረም ሐሰተኛ የብድር የውል ሰነድ አዘጋጅቶ አቅርቧል የተባለው ነጋዴና በገንዘብ ተደልለው በሐሰት በተዘጋጀው ሰነድ ላይ በማስረጃነት ፈርመዋል የተባሉ 4 ሐሰተኛ ምስክሮች በማጭበርበር ወንጀል ተከሰው ፍርድ ቤት ቀረቡ። ምርመራውን ያጣራው የአዲስ አበባ ከተማ ፖሊስ የማጭበርበር ወንጀል ምርመራ ጓድ እንደተናገረው ከሆነም ተከሳሾቹ ከኔሳ አህመድና 4 ምስክሮች በድብቅ ባዘጋጁት 1 ገጽ የብድር ውል
ሰነድ ላይ ሟች አቶ ሰይድ ወሌን ከአንደኛ ተከሳሽ ከከኔሳ አህመድ ላይ 100,180 ብር የተበደሩ በማስመሰል ውሉን አርቅቀው የሟችን ፊርማ በማስመሰል መፈረማቸውን ፖሊስ በሰበሰባቸው ማስረጃዎች አረጋግጧል። ተከሳሾቹ ባዘጋጁት በዚህ ሐሰተኛ የውል ሰነድ ላይ ሟቹ ለወራሾቻቸው አውርሰው የሞቱትን የእርሻ መሬት ዕዳው እስከሚከፈል ድረስ ለተከሳሹ ማስያዛቸውን በሐሰት ጠቅሰዋል። በዚህ ሐሰተኛ የብድር ውል ሰነድ ላይ ውሉ በውል ተቀባይና በውል ሰጪ መካከል ሲፈጸም የተመለከቱ መሆናቸውን በማረጋገጥ 4 ሐሰተኛ ምስክሮች ፈርመውበታል። ተከሳሾቹ በማጭበርበር ወንጀል ሊከሰሱ የቻሉት በሐሰት ባዘጋጁት ውል መሰረት ገንዘቡ እንዲከፈለው ወይም መሬቱ እንዲሰጠው አንደኛው ተከሳሽ ለሟች ልጅ ለአቶ ሽመልስ ሰይድ በሐሰት የተዘጋጀውን የውል ሰነድ ዋናውን ግልባጭ ካቀረበ በኋላ ነው። የሆነው እንግዲህ ግለሰቡ ከሞቱ ከ4 ወር በኋላ መሆኑ ነው። የሟች ወራሽም ውሉን በመጠርጠር ጉዳዩን በፖሊስ እንዲጣራላቸው በማቅረባቸው ምርመራው ተጣርቶ ከውጤት ላይ መድረሱን የምርመራ ጓዱ ተናግሯል። በክሱ መሰረት ሰነዱ በፖሊስ ላብራቶሪ የሰነድ ምርመራ ክፍል እንዲመረመር ከተላከ በኋላ ከሟቹ የጥንት ፊርማዎች ጋር ተመሳክሮ ተመሳሳይ ያለመሆኑ ተረጋግጧል። የምርመራ ክፍሉ ሟቹ በሕይወት በነበሩበት ወቅት በጽሑፍ የፈረሟቸውን አንዳንድ ሰነዶች አስቀርቦ ሐሰተኛ ሰነድ ላይ ከተፈረመው ፊርማ ጋር ካገናዘበ በኋላ በሟቹ ያለመፈረሙን ለማረጋገጥ ተችሏል። ሰነዱ በዚህ ሁኔታ በሐሰት የተዘጋጀ መሆኑ ከተረጋገጠ በኋላ አንደኛ ተከሳሽ ከኔሳ አህመድ በሰጠው የእምነት ቃል ሰነዱን ያዘጋጀውና አስመስሎ የፈረመበት ራሱ መሆኑን አምኗል። የሟችንም ፊርማ አስመስሎ ሊፈርም የቻለው ቀደም ሲል ሟች ከተከሳሹ ገንዘብ ሲበደሩ የፈረሙትን ፊርማ በመመልከት መሆኑንም ተናግሯል። ይህንንም ሐሰተኛ ሰነድ በማዘጋጀት ገንዘብ ለማግኘት ያቀደውም ሟቹ በሕይወት በነበሩበት ጊዜ በየጊዜው ከተከሳሹ ገንዘብ በብድር እየወሰዱ ባለመመለሳቸው ይህንኑ ገንዘብ በዚህ ዘዴ ለመመለስ አስበው እንደነበር በመናገር የበኩሉን መከላከያ አቅርቦ ነበር። ተከሳሹ ለምርመራው ክፍል በሰጠው የእምነት ቃል ውሉን አስመስለው ያዘጋጀለት ሌላ ሰው መሆኑን ገልጦ በማስረጃነት የፈረሙት ምስክሮች ግን መጠጥ ከተገዛላቸው በኋላ በመጠጥ ቤት ውስጥ ውሉ ተነቦላቸው መፈረማቸውን አስረድቷል። በሐሰት በተዘጋጀው ሰነድ ላይ የፈረሙት ዳመና ዳምጤ፣ ወልዳረጋይ መሸሻ፣ ፍቃዱ ገብረ ጻዲቅና ገብረ ሚካኤል ወልተሽ ሲሆኑ በሰጡት ቃልም በአንድ ጠጅ ቤት ውስጥ እንደተቀመጡ በቅድሚያ የተዘጋጀው ሰነድ ተነቦላቸው መፈረማቸውን አምኗል። የተከሳሾቹ ምርመራ ተጠናቆ ምርመራ መዝገቡ ለአቃቢ ሕግ ልኮ ክሱ ከተመሰረተ በኋላ ሶስቱን ሐሰተኛ ምስክሮች በ1 ዓመት ከ6 ወር እስራት፣ ዋና ተከሳሽ ከኔሳ አህመድን ደግሞ የ2 ዓመት ጽኑ እስራት እንዲቀጣ ወስኖበታል። የኔም ገንዘብ እኮ አልተመለሰም ብሎ ለዳኛው ጥያቄ ያቀረበው ከኔሳን ዳኛው ቀጣፊ ብለውታል። ያቅጣጫው የሚጎርፉትን የህዝብ ደብዳቤዎች በየአድራሻቸው እንዲያደርሱ የሚያደላድል አንድ የፖስታ ቤት ሰራተኛ ገንዘብ የያዙ ፖስታዎችን ሲሰርቅ በፖስታ ቤቱ ኃላፊዎች እጅ ከፍንጅ ተያዘ። ፖስታ ማከፋፈል ሥራ የ17 ዓመት አገልግሎት ያለው ደስታ ፈለቀ የተባለው ይሄው ተከሳሽ ገንዘብ ሳይኖርበት አይቀርም በሚል ጉጉት ከብዙ ፖስታዎች መካከል መርጦ በኪሱ ይዞ ሲሄድ የተያዘበት አንድ የታሸገ የህዝብ ፖስታ በፍርድ ቤት ፊት ተቀዶ እስኪታይ ድረስ ለባለ አድራሻው ሳይላክ ከምርመራ መዝገቡ ጋር ተያይዞ ተቀምጧል። የተከሳሹን የወንጀል ድርጊት በአይን የተመለከቱት የተከሳሹ የቅርብ አለቃ ለፖሊስ በሰጡት የምስክርነት ቃል ተከሳሹ ፖስታዎችን በየአድራሻቸው ሳጥን በመዘርዘር ላይ ሳለ ከነዚህ መካከል አንዱን በኪሱ ሲከት በሩቅ እመለከተው ነበር። እዚያም ስራውን ጨርሶ ወደ ውጭ ለመውጣት ጉዞ ሲጀምር ጉዳዩን ለሌሎች ኃላፊዎችም ጭምር ነግሬ በኪሱ ምን እንደያዘ ብንጠይቀው ለጊዜው ክዶን ነበረ። ትንሽ ቆይቶ ስለቸገረኝ ምናልባት ገንዘብ ሳይኖርበት አይቀርም ብዬ በመጓጓት ይህን ፖስታ ሰርቄ ነበረ፣ አጥፍቻለሁኝ፣ ማሩኝ ብሎ በማመኑ ፖስታውን ከኪሱ አውጥቶ ጣለው ሲሉ አስረድተዋል። ተከሳሹ ለፖሊስ በሰጠው የእምነት ቃል ሰሞኑ ትንሽ ገንዘብ ችግር አጋጥሞኝ ስለነበር ፖስታውን በምዘረዝርበት ጊዜ ገንዘብ ሳይኖርበት አይቀርም በሚል ጉጉት ፖስታውን ወደ ኪሴ ከትቻለሁኝ፣ ባልያዝ ኖሮ ወደ ቤቴ ከሄድኩ በኋላ ፖስታውን ቀድጄ ገንዘብ ካለበት ለመውሰድ ነበር ብሏል። ተከሳሹ በተጨማሪም በሰጠው ቃል በዚህ ሁኔታ የሚሰርቀውን ፖስታ ገንዘብ ቢያገኝበትም ባያገኝበትም ደብዳቤውን ቀዶ እንደሚጥለው አረጋግጧል።
ተከሳሹ ከዚህ ቀደም ስንት ፖስታዎችን በዚህ ሁኔታ እንደወሰደና ምን ያህል ገንዘብ እንዳገኘ ተጠይቆ ለማስረዳት አልፈለገም። ሆኖም በዚህ እጅ ከፍንጅ በተያዘበት ወንጀል ብቻ ፍርድ ቤት ቀርቧል። ተከሳሹ 39 ዓመት ዕድሜ ያለው ሲሆን የብዙ ልጆች አባት ነኝም ሲል ለፍርድ ቤት አስረድቷል። ለባለ አድራሻ የማይደርሱ ደብዳቤዎች እየበዙ በመሄዳቸውና የሕዝቡም ስሞታ በመበራከቱ የፖስታ ቤቱ ባለስልጣኖች በጉዳዩ ተቸግረውበት እንደነበረም ታውቋል። በአሁኑ ጊዜ ከተከሳሹ እጅ ተይዞ በፍርድ ቤቱ ተከፍቶ እስኪታይ ድረስ በምርመራ ክፍሉ እንዲቆይ የተደረገው ደብዳቤ የተላከው አዲስ አበባ ለሚገኙ አህመድ ሸሪፍ አቦል ሲሆን ደብዳቤውን የላኩት ጅጅጋ የሚገኙት አብዱል ሐኪስ ሸሪፍ የተባሉ መሆናቸውን በፖስታው ላይ በተጻፈው አድራሻ ለማወቅ ተችሏል። ፖስታ ቤት ቀበኛ ፖስተኛውን ፍርድ ቤቱ የ11 ወር እስር ወስኖበታል። ይህ ታሪክ 1965 ዓ.ም የተፈጸመ ነው። ይልማ በላቸው የተባለ ሰው አዲስ አበባ ከተማ ከሚገኘው የሩሲያ ቤተ መጻሕፍት ውስጥ 172 ልዩ ልዩ በእንግሊዝኛ የተጻፉ መጽሐፎችን ሰረቀ። ይልማ የሰረቀውን መጽሐፍ እያዞረ ለሚሸጥ ጓደኛው በቀላል ዋጋ ነው የቸበቸበው። በመጀመሪያው ቀን የወሰዳቸውን 2 መጽሐፍት በ20 ብር፣ በሁለተኛው የሰረቃቸውን 79 መጽሐፍ ደግሞ በ400 ብር፣ በሶስተኛው ቀን የሰረቃቸውን 91 መጽሐፍት ደግሞ በ200 ብር ሽጧል። ይልማ በላቸው መጽሐፍቱን የሚሰርቀው አንባቢዎች በሚወጡበት ጊዜ ስፍራው ጭር ሲል መሆኑን ተናግሯል። ለስርቆት የረዳውም በአትክልተኝነት ተቀጥሮ በቤተ መጻሕፍቱ ቅጥር ግቢ ውስጥ በመስራቱ መውጫና መግቢያውን በሚገባ በማጥናቱ ምክንያት እንደሆነ ገልጿል። የመጽሐፍቶቹ ዋጋ በግምት 4000 ብር በላይ እንደሚሆን ከቤተ መጻሕፍቱ ሰራተኞች አንዱ በሰጠው ቃል አረጋግጧል። ሆኖም መጽሐፍቱ ለሕዝብ አገልግሎትና ለንባብ የመጡ እንጂ ለሽያጭ ገበያ ላይ ስለማያውሉ የእያንዳንዱን ዋጋ በትክክል ለማወቅ እንደማይቻል አስረድተዋል። ከመጽሐፍቱ ውስጥ የተገኙት 25 ብቻ መሆናቸውን ፖሊስ ተናግሯል። ይህን የመጽሐፍ ቀበኛ ታዲያ የ6 ወር እስር ተወስኖበታል።